ኢና ሊላሂ ወኢና ኢለይሂ ራጂዑን። ተቀዳሚ ሙፍቲ ሐጂ ዑመር ከዚህ ዓለም በሞት ተለይተውናል። አላህ ከመልካሙ ይቀበላቸው። በጀነተል ፊርደውስ ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጎን አላህ ያድርጋቸው። ሁላችሁም በዱዓ አስታውሳቸው። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተወለዱት በቀድሞ የተንታ አውራጃ ለጋምቦ ወረዳ ልዩ ስሟ ገነቴ በተባለች የገጠር መንደር ውስጥ ነው። በልጅነታቸው ነፍስ ካወቁ ጊዜ ጀምሮ ቤተሰቦቻቸውን ከብት በማገድ ይደግፉ ነበር። ትንሽ ጠና እንዳሉ አባታቸው የሃይማኖታዊ ትምህርት እንዲያስተምሯቸው ቢጠይቁም አባታቸው ለማስተማር ፈቃደኛ አልነበሩም። በዚህ ምክንያት ከቤት ጠፍተው በቅርብ ርቀት ወደሚገኙ የአካባቢው ሼህ በማቅናት ቅርአት ወይም ሃይማኖታዊ ትምህርት መማር ጀምረዋል። ሐጂ ዑመር የቁርአን ትምህርት ለማጠናቀቅ 2 ዓመት ጊዜ እንደፈጀባቸው በህይወት ታሪካቸው ተሰድሮ ይገኛል። በመቀጠልም አባታቸው ማሽላቸውን ወፎች በልተው ስላስቸገሯቸው አባት ታሟል ድረስ የሚል መልእክት የላኩባቸው ሲሆን ሐጂ እድሪስ አባቴ የፈለገኝ ለከስብ ነው አልታመመም የሚል መከራከሪያ ያቀርባሉ። የወሎ አማርኛ ብዙ ቃላቶቹ ከአረብኛ ጋር የተዋሃደ ነው። ከስብ ሲሉ ስራ ማለታቸው ነው። መልእክተኛውም አባት ተዳክሟል በኋላ ይቆጨሃል ሲላቸው አላስችል ብሏቸው በዚህ ጊዜም አባታቸው አታለው ማሽላ ጠባቂ እንዳደረጓቸው ይነገራል። ሸሁ የገበሬ ልጅ እንደመሆናቸው ከእርሻ እስከ ንግድ በመስራት ወላጆቻቸውን አግዘዋል። በልጅነታቸው በሃይማኖታዊ ትምህርት ፍቅር የወደቁት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ልባቸው አልረጋ አላቸው። በውስጣቸው ያደረው የእውቀት ጥማት አላስቀምጥ አላቸው። እንደው አቅበዘበዛቸው። የቁርአን ትምህርታቸውን እንዳጠናቀቁ ቀን እየሰሩና እየነገዱ ማታ ፍቂህ በመባል የሚታወቀውን ሃይማኖታዊ የትምህርት ክፍል ተምረው አጠናቀዋል። ፍቂህ ማለት መሰረታዊ እስላማዊ አኗኗርን የሚያስተምር ነው። አንድ ሙስሊም የሆነ ግለሰብ በዚህች ዓለም ሲመላለስ አኗኗሩ እንዴት መሆን እንዳለበት አስተማሪ ነው። ሐጂ ዑመር ይህንን የትምህርት ክፍል ጨርሰው የተማሩት በትውልድ ቀያቸው በነበሩ ሼሆቻቸው ነው። የእውቀት ጥማቱን ለመቁረጥ ከሀገር ወደ ሀገር የሚንከራተተውን ወጣት እቤት ለማቆየት ቤተሰቦቹ አንድ መላ ዘየዱ። አንዲት ቆነጃጅት ኮረዳ መዳር። ለብዙዎች ይህች ወጥመድ ውጤታማ ዘዴ ልትሆን ትችላለች። በእውቀት ጥማት የነደደውን ወጣት ግን አሳስራ ቤት ማስቀረት አልቻለችም። ሐጂ ዑመር ሚስታቸውን ቤተሰቦቻቸው ጋር አስቀምጠው የልባቸውን መሻት ለማሟላት ትምህርታቸውን ለመቀጠል ቀያቸውን ጥለው ነጎዱ። ነሁ በመባል የሚታወቀውን ሃይማኖታዊ ትምህርት ከቀያቸው ርቀው መማር ጀመሩ። ነሁ የቁርአንና ሐዲስ የሚባለውን ሃይማኖታዊ ትምህርት አላባውያንን የሚያስተምር የትምህርት ክፍል ነው። ባለቤታቸው